ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ፊደላትን ወይም ሆሄያትን ለይታችሁ ማገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የአማርኛ ፊደላትን ወይም ሆሄያትን ነው በክፍል 1 ወይም ከሀ እስከ ሰ ድረስ ይዤላችሁ መጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ፊደላትን ወይም ሆሄያትን ነው ይዤላችሁ መጣሁት። እዚህ ጋር እንደምታያቸው የተለያዩ ፊደላት ናቸው። በመጀመሪያ ደረጃ እያንዳንዳቸውን ፊደላት ከፊደላት እንለያለን። በተለይ ጀማሪ ለሆናችሁ ፊደላትን በቀላሉ መንገድ እንዴት አድርገን ነው መለየት፣ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንግዲህ የአማርኛ ፊደላት አጠቃላይ 34 ናቸው። እያንዳንዳቸው ደግሞ በስራቸው 77 ፊደል ወይም 77 ቤተሰብ አላቸው ማለት ነው። እንግዲህ ከዚህ ጋር የመጀመሪያዋ የአማርኛ ፊደል ገበታችን ሀ ወይም ሀሌታ ውሃ ተብላ ነው የምትጠራው ማለት ነው። እንግዲህ እንደምታዩት ወደ ላይ የዞረች ናት ፊደሏ ቅርጿ። ስለዚህ የመጀመሪያው እቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደግመዋለን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ ከቀኝ ወደ ግራ ከቆጠርን በኋላ ከግራ ወደ ቀኝ እያንዳንዳቸውን እንቆጥራቸዋለን ፊደል ቅርጻቸውን ለመለየት ያክል። የመጨረሻዎች እንግዲህ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እንግዲህ መጀመሪያዋ መነሻዎች ሀ ወይም ሀሌታ ውሃ ተብላ ትጠራለች ማለት ነው። እንግዲህ የሀን ቤተሰብ ስናይ እያንዳንዳቸውን የፊደል ቅርጻቸውን ስናይ መጀመሪያዋን ስናያት ምንም ቅጥያ የላትም። ሁለተኛዋን ስናያት ከጎኗ ነው ቅጥያዋ። አሁን እቺ ሁ መሆኗ የምንለያት ከጎኗ ነው ቅጥያዋ ማለት ነው። ሶስተኛዋን ደግሞ ስናያት እግሯ ወደ ቀኝ በኩል ሸፈፍ ያለ ወይም ጫማ መሳይ ቅርጽ አላት ማለት ነው። ሀን አራተኛዋን ስናያት በስተቀኝ በኩል አንድ እግሯ ረዘም ያለ ነው ማለት ነው። ይቺ አራተኛዋ ሀና የመጀመሪያዋ ሀ በድምጻቸው ተመሳሳይ ነው። ልዩነታቸው ግን በፊደል ቅርጻቸው ነው ማለት ነው። አምስተኛዋ ደግሞ ሄ መሆኗ የምንለያት በስተቀኝ በኩል ቀለበት ወይም ክብ ነገር አላት ማለት ነው። ስድስተኛዋ በስተግራ በኩል ጠምዘዝ ያለች ናት። መጨረሻዋ ሆ ደግሞ በስተቀኝ በኩል ከላይ ክብ ነገር አላት ማለት ነው። ስለዚህ የሀን ቤተሰብ በዚህ መልኩ ቅርጻቸውና ድምጻቸውን መለየት እንችላለን ማለት ነው። ቀጣይ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደግመዋለን። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሸዋይቺ ሎ፣ ስድስተኛዋ ል፣ አምስተኛ ሌ፣ አራተኛ ላ፣ ሶስተኛዋ ሊ፣ ሁለተኛዋ ሉ፣ የመጀመሪያዋ ለ እንላታለን። እንግዲህ የለም ቤተሰብ ስናይም የፊደል አጻጻፍ ቅርጻቸውና ድምጻቸውን መጀመሪያዋን ስናያት ምንም ቅጥያ የላትም። ሁለተኛዋ ስናያት ደግሞ ከጎኗ ነው ቅጥያዋ፣ ሉ እንላታለን። ከጎኗ ነው። ሶስተኛዋ ወደ ቀኝ በኩል ጫማ መሳይ ቅርጽ አላት ማለት ነው። አራተኛዋ ደግሞ በስተቀኝ በኩል አንድ እግሯ ረጅም ነው፣ በዚህ በኩል አጭር ነው እግሯ። አምስተኛዋ ቀለበት አላት በስተቀኝ በኩል። ስድስተኛዋን ስናያት ከእግሯ መካከል በስተግራ በኩል ስር ከእግሯ ክብ ነገር አላት ማለት ነው። መጨረሻዋ ከጎኗ ቅጥል አላት፣ መጨረሻዋ ላይ ክብ ነገር አላት። አሁን የለም ቤተሰብ በዚህ መልኩ የፊደል ቅርጻቸውና ድምጻቸውን በቀላሉ መንገድ መለየት እንችላለን ማለት ነው። ቀጣይ ደግሞ ይቺ ሀ ወይም ሐመርኋ ተብላ ትጠራለች። ከመጀመሪያዋ ፊደል ጋር በድምጻቸው ተመሳሳይ ነው። ነገር ግን ልዩነታቸው ምንድነው? በፊደል ቅርጻቸው ነው። ይቺ ባለ 3 እግር ፊደል እንላታለን። ሀ ወይም ሐመርኋ ተብላ ትጠራለች ማለት ነው። መጀመሪያ ይቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደግመዋለን። መጀመሪያዋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣
ህ ሆ መጨረሻዋ ሆ ስድስተኛዋ ህ አምስተኛ ሄ አራተኛዋ ሀ ሶስተኛዋ ሂ ሁለተኛዋ ሁ የመጀመሪያዋ ሀ። እንግዲህ የሀ ወይም የሐመር ኋ ቤተሰብ በዚህ መልኩ ከቆጠርን የፊደል ቅርጻቸውን በትኩረት መለየት ነው የሚጠበቅብን። እንግዲህ እንደምታዩት መጀመሪያዋ ምንም ቅጥያ የላትም። ሁለተኛዋን ስናያት ከጎኗ ነው የዚችም ቅጥያዋ። ሶስተኛዋ እግሯ ወደ ቀኝ በኩል ሸፈፍ ያለ ቅርጽ አላት። አራተኛዋ በስተቀኝ በኩል አንድ እግሯ ረጅም ነው። በዚህ በስተግራ በኩል ሁለት እግሯ አጭር ናቸው ማለት ነው። አምስተኛዋን ስናያት ደግሞ በስተቀኝ በኩል ክብ ነገር አላት። ስድስተኛዋ በመሃለኛዋ አቋሟ ጠምዘዝ ያለች ነች። መጨረሻዋ በስተቀኝ በኩል ሁለት እግሮቿ አጭር ናቸው ማለት ነው። ቀጣይ ደግሞ እዚህ ጋር የመ ቤተሰብ ናቸው የምናያቸው መ ሙ ሚ ማ ሜ ም ሞ። እንደግመዋለን። መጀመሪያዋ መ ሙ ሚ ማ ሜ ም ሞ ሞ ስድስተኛ ም አምስተኛዋ ሜ አራተኛ ማ ሶስተኛ ሚ ሁለተኛዋ ሙ የመጀመሪያዋ መ። እንግዲህ በዚህ መልኩ የመን ቤተሰብ ድምፃቸውንና ቅርጻቸውን በቀላሉ መንገድ መለየት እንችላለን ማለት ነው። ቀጣይ ደግሞ ሰ ወይም ንጉሱ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ። እንደግመዋለን። መጀመሪያዋ ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ እያንዳንዳቸውን በዚህ መልኩ ከቆጠርነ ወደ ኋላ እንመለሳለን። ወደ ቀኝና ወደ ግራ እየተመለስን እያንዳንዳቸውን የፊደል ቅርጻቸውን በትኩረት እንለያለን ማለት ነው። መጨረሻ አሁን ሶ ስድስተኛዋ ስ አምስተኛ ሴ አራተኛ ሳ ሶስተኛ ሲ ሁለተኛ ሱ የመጀመሪያዋ ሰ። እንግዲህ በዚህ መልኩ ፊደላትን እያንዳንዳቸውን ድምፃቸውንና ቅርጻቸውን ከለየን ከዚህ ጋር ደግሞ ቃላቶችን እንዴት አድርገን ነው በቀላሉ አገጣጥመን ማንበብ መጻፍ የምንችለው የሚለውን እናያለን ማለት ነው። ከዚህ ጋር እንግዲህ የመጀመሪያዋ ሁ ቀጣዩዋ ደግሞ ሉ በአንድ ላይ አገጣጥመን ስናነበው ሁሉ ሁሉ ይላል። ሁሉ እንግዲህ ሁ እንደምታዩት የሀ ቤተሰብ ሁለተኛ ናት። ሉ ደግሞ ከዚህ ጋር የለ ቤተሰብ ሁለተኛ ናት። ሁለተኛ ፊደል መሆናቸው የምንለያቸው ከጎናቸው ነው ቅጥላቸው ማለት ነው። በአንድ ላይ ይህን አገጣጥመን ስናነበው ሁሉ ብለን እናነባለን። ሁሉ በቀላሉ መንገድ። ቀጣይ ደግሞ አሁንም ሙሉ በአንድ ላይ ሙሉ ሙሉ ብለን እናነባለን። ሙሉ እነዚህ አሁን ሁለተኛ ፊደል ናቸው ማለት ነው። ከጎናቸው ነው ቅጥያቸው። ቀጣይ ደግሞ ሉሌ በአንድ ላይ ሉሌ ጠቅለን ስናደርገው እንግዲህ ሁሉ ሙሉ ሉሌ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ደግሞ ከዚህ ጋር ሊ በአንድ ላይ ሊሊ ብለን እናነባለን። ሶስተኛች የለቤተሰብ ሶስተኛ ናት። ይችም ሊ ናት። በአንድ ላይ ሊሊ ብለን በቀላሉ መንገድ እናነባለን። ቀጣይ ደግሞ ሌላ በአንድ ላይ ሌላ። ቀጣይ ደግሞ እዚህ ጋር ሎሚ በአንድ ላይ ሎሚ ጠቅለን ስናደርገው ሊሊ ሌላ ሎሚ ብለን በቀላሉ በዚህ መልኩ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አሁን በዚህ ጋር ሆሄ በአንድ ላይ ሆሄ። ቀጣይ ደግሞ ላም በአንድ ላይ ላም። ቀጣይ ደግሞ እዚህ ጋር ሰለለ በአንድ ላይ ሰለለ። ጠቅለል ስናደርገው ሆሄ ላም ሰለለ ብለን በዚህ መልኩ በቀላሉ ማንበብ መጻፍ መለማመድ እንችላለን። ቀጣይ ደግሞ አሁን በዚህ ጋር ለማ በአንድ ላይ ለማ። ቀጣይ ደግሞ ማለ በአንድ ላይ ማለ። ቀጣይ ሞላ
በአንድ ላይ ሞላ ሞላ። ጠቅለል ስናደርገው ለማ፣ ማለ፣ ሞላ ብለን በቀላሉ በዚህ መልኩ ቃላቶችን አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ሳለ ሳለ በአንድ ላይ ሳለ ሳለ። ቀጣይ ደግሞ መለሰ መለሰ በአንድ ላይ መለሰ መለሰ። ቀጣይ ደግሞ ሰላም ሰላም በአንድ ላይ ሰላም ሰላም። ጠቅለል ስናደርገው ሳለ፣ መለሰ፣ ሰላም ብለን በዚህ መልኩ በቀላሉ መንገድ ከዚህ ጋር ፊደላትን ወይም ሆሄያትን በዚህ መልኩ ከለየነ ቃላቶችን ደግሞ እርስ በርሳቸው በማጣመር ትርጉም የሚሰጥ ቃል በቀላሉ መንገድ በዚህ መልኩ በማገጣጠም ቃላቶችን መስርተን ፊደላትንም ለይተን ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ